ሰላም ሰላም እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ትንሽ አጣሪ ያለች መልእክትና ሐሳብ ይዤ ቀርብ ያለው ሐሳቤንም መግለጽ የምፈልገው በአማርኛና በኦሮምኛ ነው። አከም ጅርቱ ጆሌ ኦሮሞ ቀየረዋን ከም ብየ ኬሰ ጅርተን ነጋ ኬሰን ያጋው ነገኝ ኮ ቅሌን ሰራን በከስን ጅርተንት እሺ የአማራ ወጣቶች የኦሮሞ ቀየሮች በአንድነት የምታደርጉት ትግል በጣም የሚያስደስት ነው። እንደዚሁ ቀጥሉበት። ሐሳቤ ምንድነው? እሱ ወያኔ ሰው በህይወት እያለ በእሳት የሚያቃጥል ወያኔ ሰው በህይወት እያለ ከገደል ላይ ወደታች የሚወረወር ወያኔ በእስር ቤት ሰዎችን ቶርቸር የሚያደርግ ሰዎችን የሚያሰቃይ ወያኔ በጠራራ ሰዓት ህፃንን የሚገል ሽማግሌን የሚገል የሃይማኖት አባቶችን የሚገል እናቶችን የሚገል ልጃገረዶችንም የሚገል እንደዚህ አይነት ነው ወያኔ። እኛ 25 አመት ከሰው ጋር ሳይሆን ከሰይጣን ጋር ነው የኖርነው። ሰይጣንም እኮ ስለመን ይሰማል። ወያኔ ምሰሙ አይደለም። ወያኔ ማንንም ሰው ገሎ ራሱ ስልጣንን መያዝ ብቻ ነው ፈልገው። ዲሞክራሲ የሚባል ነገር ወያኔ ጋር የለም። ስለዚህ የእናንተ ትግል በጣም የሚያስደስት ነው። እንደዚሁ ቀጥሉበት። በአሁኑ ሰዓት ወያኔ አዲስ ህግ አውጥቶ በኦሮሚያና በአማራ ወታደሮችን እያሰማራ ነው ከነሙሉ ትጥቅ። ለኦሮሞ ቀሮና ለአማራ ወጣቶች ማስተላለፍ የምፈልገው መልእክት ትጥቁን በኦሮሚያ ምድር ትጥቁን በአማራ ምድር ሬሳቸውን ከመጡበት ሀገር መላክ ትጥቁን እዛው አስቀርተን ሬሳቸው ወደዛ መላክ አለባችሁ። ይሄንን ስታደርጉ አዲስ ፕሮግራም ማውጣት አለባችሁ። የትግል ስልት አዲስ የትግል ስልት በኦሮምኛ ተናገር ቀሮዋን ኦሮሞ ሂዳኖ ጉቱዳን ወራን ሲቲ ቦበይ ጅራ ወራን ወያኔ ሂዳኖ ድሬ ኦሮሚያ ረት ሃምብስተኒ ሬፍ ቢየሳኒት ኤርጉዳ ሂዳኖን ድሬ ኦሮሚያ ረት ሬም ፊገራ ቢየሳኒ ትጥቁ በአማራና በኦሮሞ ምድር ሬሳው ወደ ሀገራቸው። ይሄ ነው የኔ ሐሳብ። ይሄንን እንደምታደርጉ ሙሉ ተስፋ አለኝ። እንደዚሁ በአንድነት ቀጥሉበት። በሌላ መንገድ በውጪ አገር ያለነው ሰዎች ወይም አማራ እንወክላለን የምትሉ ሰዎች በአሁኑ ጊዜ ጎንደር ላይ ጎጀም ላይ የሚደፋ በጠላት የሚታሰር በጠላት የሚሰቃይ በጠላት ህፃን ሽማግሌ ወጣት አሮጊት ሳይባል የሚጨፈጨፉት የነዚህ ሰዎች የነዚህ ምስኪን ህዝብ ነፍስ ሳይሆን ዲያስፖራ ውስጥ ያላችሁት አማራን እንወክላለን የምትሉ ሰዎች የነዚህ ምስኪኖች ነፍስ ሳይሆን እናንተን የሚያስጨንቃችሁ ስለ ጀዋር ስለ ባንዲራ ነፍስ ነው የሚበልጠው? የሰው ህይወት ነው የሚበልጠው? ባንዲራ ነው የሚበልጠው? ፍቅር ካለ ሰላም ካለ የኦሮሞ ባንዲራና የአማራን ባንዲራ አንድ ላይ እንደዚህ ሰፍተን መጠቀም ይቻላል። ችግር የለም።
ወንድም በአንተ ምድር ላይ ስሞት ያላለቀስክለት እኔ የማታቀኝ ባሌ የተወለድኩ ለኔ ማልቀስ አትችልም። ለወንድም ስታለቅስ ነው ለኔ ማልቀስ የምትችለው። እንደዛ ሰው ነው እኔም አንተም ማመን የምችለው። የኦሮሞ ወጣቶችና የአማራ ወጣቶች የዱሮን ስርዓት ሳይሆን አዲስ ህዝቡ የሚፈልገውን ስርዓት ነው የሚፈልጉት። አዲስ ነገር ነው የሚፈልጉት። የዱሮ ስርዓትማ ወያኔ ራሱ እያካሄደ ነው፣ ችግር የለም። ግን እናንተ በዲያስፖራ የምትኖሩ ኢትዮጵያ የምትሉ ሰዎች የዱሮን ስርዓት ነው ይዛችሁ የምትጓዙት። ልክ እንደ ጀዋር መሐመድ አዲስ ሰው አዲስ አስተሳሰብ ይዞ ከናንተ ውስጥ ማውጣት አለበት። ይሄ ካሌለ እናንተ እዛው እየተሽከረከራችሁ የኦሮሞ ቄሮና የአማራ ወጣቶች በኢትዮጵያ ውስጥ ያሉት እነሱ ትግሉን እንደዚህ በአንድነት ገፍቶ ነፃነት ያመጣሉ። እናንተ እዚሁ ተሽከረከራላችሁ። ሶሻል ሚዲያ ስታጣበቡ ስለ ጀዋርና ስለ ባንዲራ የኦሮሞ ቄሮ እነ ጀዋርን የሚያስጨንቀው ስለ ባንዲራ ስለ እናንተ አይደለም። ስለ አንድ ሰው ህይወት ያስጨንቀናል። ስለ አንድ ሰው ህይወት በውጭ ዓለም ያለንም በሀገር ውስጥ ያለንም እኛ ኦሮሞዎች አላማችን ሐሳባችን ቆርጠን የተነሳ ነው ኦሮሚያ በኦሮሚያ ምድር ላይ ህዝቡ ነፃነቱን እስኪያገኝ ድረስ ትግሉ ይቀጥላል። ይሄንን ለማድረግ ደግሞ ከአማራ ወጣቶች ጋርም እየሰራን ነው። ከዚህ የበለጠም ይሰራል። ስለዚህ ሐሳባችሁን ብትቀይሩ ይሻላል። የተሻለ ሐሳብ ይዛችሁ ብትመጡ ይሻላል። ከናንተ ውስጥ ከ40 አመት በላይ ራሱ የዱሮን አስተሳሰብ ይዞ ስለሚመጣ ይሻላል። ከ40 በታች የሆነ በእድሜ ከ40 አመት በታች የሆነ ሰው አዲስ ሐሳብ ይዞ ይመጣ የተሻለ ይሆናል። ለእናንተ መልእክት ማስተላለፍ የምፈልገው በስተመጨረሻ ከህዝባችሁ ጎን ቆሙ። ይሄ ምስኪን ህዝብ ከነዚህ ህዝብ ጎን ቆሙ። የኦሮሞ ህዝብ ከአማራ ህዝብ ጋር ጠላት አይደለም። ከትግሬ ህዝብ ጋር ጠላት አይደለም። የኦሮሞ ህዝብ ሲበደል የነበረው ስርዓቱ በአማራ ስም የሚነግዱት በትግሬ ስም የሚነግዱት እነዚህ ስርዓቶች ናቸው እንጂ እነዚህ ነው እንጂ የምንታገለው እኛ ከህዝቡ ምንም ችግር የለብንም። ስለዚህ ይሄንን የውሸት በሶሻል ሚዲያ የምታሰራጩትን ነገር ብታቆሙ ይሻላችኋል። አንዳንድ ጊዜ እናንተ በመታደርጉ ነገሮችን እኔ በጣም ነው ማፍረው። ግን የእናንተ ቢዝነስ ነው ነገሩ። እኔ በጣም ነው ማፍረው። ይሄንን ብታሻሽሉ በጣም ጥሩ ይመስለኛል። ወደ ኦሮሞኛ ስመለስ ቄሮ ኦሮሞ ኑይ ቄሮን ብየ አላየሩ ብየ ከምኬሳ ይሩ ዋን በርባቺሳ ጎቹፍ ሲን ቡኬ ዳበቹፍ ሎከን ሲንጭና ዳበቹፍ irratti hojjechaas jirra. Kana boodas hanga bilisummaan dhuftutti irratti hojjan. Tokkummaadhaan dargaggoota Goojjam Gondar waliin tokkummaadhaan qabsoo keessan itti fufuu qabdu. Hanga bilisummaatitti, hanga wareegama lubbuutitti nullee itti qophaa'aa irrattis hojjechaa jirra. Shakkii tokko malee ni bilisoomna. በአንድነት ወደ ጠላት ጥይት የምንተኩስ ከሆነ እናሸንፋለን።
ስለዚህ ዲያስፖራ ያላችሁትም በዚህ ላይ በደንብ አስቡበት እና እናሸንፋለን። ድሉ የህዝብ ነው። ቴንኪው